ቁጥራቸው 746 የሚሆኑት የቀድሞ የኦነግ ታጣቂ የነበሩት በአሁኑ ወቅት ወደ ኦሮሚያ ፖሊስ ለመቀላቀል ወስነው በአዳማ በሚገኘው የኦሮሚያ ፖሊስ ኮሌጅ ስልጠና በመውሰድ ላይ ይገኛሉ። ሰልጣኞቹ ቀድሞ በትግል ላይ በኤርትራ የቆዩ በርካታ ዓመታትንም በዚያ ያሳለፉ ናቸው። ነገር ግን መንግስት የትኛውም የፖለቲካ ፓርቲ በሰላማዊ መንገድ መንቀሳቀስ እንደሚችል ጥሪ ማስተላለፉን ተከትሎ ወደ ሀገር ቤት ገብተዋል። ቀድሞ በትግል ውስጥ የነበሩት የአሁኖቹ የኦሮሚያ ፖሊስ ሰልጣኞች ወደ ማሰልጠኛ ኮሌጁ ከመምጣታቸው አስቀድሞ ተሐድሶ የወሰዱ ለፖሊስነት ብቁ የሆኑ በአጠቃላይ ፖሊሳዊ መስፈርትን ያሟሉ መሆኑ ከተረጋገጠ በኋላ ነው በእነርሱ ፍላጎት መሰረት ስልጠናውን የተቀላቀሉት። አሁን ላይ የፖሊስ ሰልጣኝ እንጂ የትኛውም የፖለቲካ አባል አይደለንም ብለዋል። በስልጠና ላይ ከተገኙት መካከል ብያ አባ መጫ አንዱ ነው። በሁሉም አካል ድምር ጥረት በሀገሪቱ ለውጥ መምጣቱን ተናግሮ ይህም ለውጥ እነርሱ ከአስመራ በረሃ ለሀገራቸው እንዲበቁ ማድረጉን ይናገራል። ጥሪውን የተቀበሉት የእነርሱ አመራሮችም በሰላማዊ መንገድ የሚደረግ እንቅስቃሴ በሀገር ውስጥ ገብተው እንዲያደርጉ መልእክት እንደነገሯቸውም ተናግረዋል። ቃመ ጅጅረመ ከነ ፊዴፊ ወገኑ ራ ያደያቴን ዱር ከነ ደምኔት ይህንን ለውጥ ባመጣውና በሚመራው አካል በቀረበው ሐሳብ ቀድሞ እናደርግ የነበረውን የትጥቅ ትግሉን ትተን እኛም ወደ ሀገራችን ገብተናል። ይህ ለውጥ ነው እኛም ሀገራችን እንድንገባ ያደረገን። አመራሮችም አስመራ በነበርንበት ወቅት በሰላም እንደምንታገል አቅጣጫ ስተውን የመጣ ነው። ሰጀለቶ ገነሙስ ወገነ ዳባሰነ ወርዱፌ አከ ብየት ዴብኑ ተይቻል ከናፍ ቀብሶን ኩን ኑዩ ብየት ተከኑ ዴብሱ ተይቻል። አሁንም የህዝቡን ሰላም ለማስጠበቅ የሚጠበቅባቸውን ሁሉ እንደሚወጡ የተናገሩት ሰልጣኞቹ በአሁኑ ወቅት የትኛውን ፖለቲካ ፓርቲ አባልና ደጋፊ አለመሆናቸውን ተናግረዋል። አስተማማኝ ሰላም እንዲመጣ ህብረተሰቡ በንቃት እንዲሳተፍም ጠይቀዋል። አቦቲን ገዳ ኡመኒስ ንደቀ የመጣው ለውጥ በሁሉም ተሳትፎ ነው። መስዋዕትነት የተከፈለበት ነው። ለውጡን ለማስቀጠል አንዱ ሌላውን ሊረዳ ይገባል። እርስ በርስ መመካከር ያስፈልጋል። እውነታው ምን እንደሆነ ህዝቡ በትዕግስት ማየት ያስፈልጓል። ወጣቱም በሰከነ መንገድ መንቀሳቀስ አለበት። ችግሩ ማን ጋር እንደሆነ በብስለት ማየት አለበት። እኛ የትኛውንም ፓርቲ አንደግፍም። የቆምነው ለህዝብ ነው። የትኛውም ፓርቲ አባል አይደለንም። ድርቀማ ኦሮሞማ ቀባ በስልጠና ላይ ያሉት የቀድሞ የኦነግ ታጣቂዎች ወደ ክልሉ ፖሊስ ለመቀላቀል መወሰናቸው ለክልሉ አቅም እንደሚሆን የሚናገሩት የክልሉ ፖሊስ ኮሚሽን ኮሚሽነር ጀነራል የስልጠናውን ሂደት በተመለከተ ይህንን ብለዋል። ድስት የሚሆኑት በኦሮሚያ ፖሊስ መሰልጠኛ ውስጥ ነው የሚገኙና ስልጠናው እንደማንኛውም ፖሊሳዊ ስልጠና የአካል ብቃትም ይሁን ፖሊሳዊ የፖሊስ ሳይንስ ስልጠና ላይ ነው የሚወስዱት። ይሄ ከየትኛውም የፖለቲካ ድርጅት ነፃ ሆኖ ህዝቡን ለማገልገል ፍላጎት ያላቸውና የመስፈርት የሚያሟሉ ናቸው። እስካሁን ስልጠናውም በተገቢ ሁኔታ እየተከታተሉ ስለሆነ ይሄ አንዱ የክልሉን የፖሊስ አቅም ከማጠናከር አኳያ ጥሩ